ሰላም ሰላም ውድ የተዋህዶ ልጆች በአገር ውስጥም በአገር ውጭም ያላችሁ እንዴት ናችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአንዳንድ ነገሮች እንወያያለን። ሀሳብ አስተያየታችሁን እቀበላለሁ። እንወያያለን በሰፊው። አንደኛ ትዳር፣ ሁለተኛ በእግዚአብሔር ስም መነገድ፣ ሶስተኛ ልመና። እነዚህን ሶስት ርዕሶች ገድለ ቅዱሳን፣ መጽሐፍ ቅዱስ፣ የቤተ ክርስቲያን ስርዓት፣ ስንክሳር ምን ይላሉ የሚለውንና ከዛ ደግሞ ምን ማድረግ አለብን የሚለውን እንወያያለን፣ እንማማራለን ማለት ነው። የመጀመሪያ ትዳር። እንግዲህ ትዳር በገድለ ቅዱሳን በስንክሳር ስሰማ ሳይ ሳነብ እና አሁን ያለው ትዳር የሰማይና የምድር ልዩነት አለው። እንግዲህ ገድለ ቅዱሳን ላይ የተጻፉት ስንክሳር ላይ የተጻፉት የተዋህዶ ትዳር ነው። የተዋህዶ እምነት ተከታዮች ትዳር ነው። አሁንም ያለው እያየሁት ያለሁት የተዋህዶ እምነት ተከታይ ትዳር ነው። ግን ልዩነቱ በጣም ሰፊ ነው። በገድለ ቅዱሳን ያለው ትዳር፣ በስንክሳር ያለው ትዳር በሱባኤ በቤተ ክርስቲያን ሕግና ስርዓት በጸሎት በፍቃድ እግዚአብሔር የተመሰረተና ትዕግስት፣ ክብር፣ መቻቻል፣ ሚስጥር የበዛበት ለዓመታት በትዕግስትና በጸሎት ልጅ የሚያገኙበት ሲወልዱም ከማህፀን ጀምሮ የተባረከ የተቀደሰ ልጅ የሚወልዱበት የወለዱትን ልጅ ለእግዚአብሔር አገልጋይ አድርገው የሚሰጡበት እግዚአብሔርን እንዲያገለግል ለብዙ ሕዝብ አባት እንዲሆን ብዙ ሕዝብን ከሳት ከሲኦል ከዳቢሎስ እንዲነጥቅ አድርገው ለእግዚአብሔር ስጦታ የሚሰጡበት ትዳር ነው። እኔ በጣም የምወደውና የምሳሳለት የምቀናለት ትዳር የካህኑ ዘካርያስና የቅድስት ኤልሳቤጥ ትዳር ነው። ልጅ በማጣት በትዳራቸው ሲኖሩ አይደለም በሰው ፊት በእግዚአብሔር ዘንድ እንኳን ንጹህ ናቸው ይል ነበር። በእግዚአብሔር ዘንድ ንጹህ ናቸው ይላል ገድላቸው ማለት ገድለ መጥምቀ መለኮትን ስታነቡ መጽሐፍ ቅዱስም ይላል አይደል? ዮሐንስ ሉቃስ ወንጌል ይላል መሰለኝ የመጽሐፍ ቅዱስም በእግዚአብሔር ዘንድ ንጹህ ናቸው። በሰው ዘንድ አይደለም፣ በእግዚአብሔር ዘንድ። ሰማይና ምድር እንኳን ንጹህ አይደሉም በተባለለት በእግዚአብሔር ዘንድ የመጥምቁ መለኮት እናትና አባት ንጹህ ነበሩ። በዚህ ምድር ላይ ሁለተኛ የማይወለድ መጥምቀ መለኮትን የሚመስል የሌለው አምላኩን ያጠመቀ ልጅ የወለዱት ንጹህ ነበሩ። የቅዱሳን ትዳር ዓላማ ያለው የተባረከ ትውልድ የሚያመጣ እግዚአብሔርን የሚያስደስት ትውልድ የሚያመጣ ለእግዚአብሔር የሚንበረከክ ትውልድ የሚያመጣ ነበረ ነው። እንዳየነው፣ እንደሰማነው፣ እንዳመንነው፣ እንዳነበብነው የአሁን የተዋህዶ ትዳር እንዴት ነው? በቅዱሳን ትዳር ሲመዘን፣ በቤተ ክርስቲያን ሕግና ስርዓት ሲመዘን፣ በቤተ ክርስቲያን ስርዓት ሲታይ አሁን ያለ የተዋህዶ እምነት ተከታይ ትዳር ምን አይነት ነው? የቅዱሳን እምነት ሌላ፣ የአሁን እምነት ሌላ ነው? ተዋህዶ አይደለም ወይስ ቅዱሳን ሕገ እግዚአብሔርን አክብረው ለእግዚአብሔር ኑረው ለእግዚአብሔር በቅድስና ሂደው እኛ በቅዱሳን መንገድ መሄድ የማንችልበት ምክንያት አለ? የተለየ ነገር አለ? መጽሐፍ ቅዱስ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሏል። ቅዱሳንን መስለን መሄድ እንደምንችል ወይም ደግሞ እግዚአብሔር አምላክ እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ አዞናል። ስለዚህ አሁን ዘመን ያለ ትዳር የቅዱሳንን ትዳር መስሎ መሄድ ለምን አቃተው? ለምንድነው የአሁን ዘመን ትዳር
ከእግዚአብሔር ቁጥጥር ውጭ የሆነው? ለምንድነው የአሁን ዘመን ትዳር ከእግዚአብሔር ፍቃድና ከእግዚአብሔር ሕግና ስርዓት የወጣው? ከእግዚአብሔር ፍቃድና ከእግዚአብሔር ሕግና ስርዓት የወጣው ትዳር ለትውልድ ምን ያህል ጉዳት እንዳደረሰና ትውልድ ምን ያህል በመንፈስ ተይዞ እንደሚመጣና ትውልድ ምን ያህል ከቅድስና ርቆ የዲያብሎስ ባሪያ እንደሆነ መረዳት ለምን አቃተን? አሁን ዘመን እየመጣ ያለው እጅግ ክፉና አስፈሪ ትውልድ፣ ሕሊና የሌለው ትውልድ፣ ገንዘብ ለማግኘት ምንም ነገር ለማድረግ ወደ ኋላ የማይል ትውልድ፣ በዝሙት የረከሰ ትውልድ፣ አደባባይ ወጥቶ ምስጢርን ማውራት ራቁትን መሄድ ፋሽን ያደረገ ትውልድ፣ ጨፋሪና ዘማዊ ጠጭ የሆነ ትውልድ የመጣው የትዳር ችግር እንደሆነ ለምን መረዳት አቃተን? ትዳር ከእግዚአብሔር መስመርና ከእግዚአብሔር እቅድና ከእግዚአብሔር ዓላማ ከወጣ ዓመታት እንዳስቆጠረ ለምን መረዳት አቃተን? የተዋህዶ ልጆች እስኪ ትዳር የያዛችሁም ትዳር ያላዛችሁም እስኪ ትዳራችሁን እዩት። እስኪ ለይምሰል ለይታ ቤተክርስቲያን ሲፈልጉ እርጉዙ ነው በተክሊል ያገባሉ። ሲፈልጉ ድንግል ሳይሆኑ በተክሊል ያገባሉ። ከዛ በኋላ ደግሞ መዘጋጃ ሄደው ደግሞ ቤሎ ይለብሱና ሱፍ ይለብሱና ደግሞ ድጋሚ ደግሞ ይጨፍራሉ። እዚህ ጋር ቤተክርስቲያን የሄዱት ለይታ በቤተክርስቲያን ተጋቡ ለሚለው ስም እንጂ የትዳር ቅድስና ገብቷቸው የትዳር ዓላማ ገብቷቸው ትዳር የተባረከ ልጆች ያመጣል ቅዱሳንን ያመጣል ብለው አምነውበት አይደለም። ጻድቁ ተክለ ሃይማኖት ከእናታቸው ማህፀን ጀምረው አበርክተው አምላክን አመስግነው መጡ። አወይ ገብረ መንፈስ ቅዱስ ከማህፀን ጀምረው አምላካቸውን አመሰገኑ። የዚህ ዘመን የተዋህዶ ትውልድ ከማህፀኑ ጀምሮ ከማህፀን እንደወጣ ቲክቶክ እያየ ይመጣል። ቲክቶክ ላይ እየወጣ እያወራ ይመጣል። ቲክቶክ እያየ ቲክቶክ እያወራ ቲክቶክ አውራ እየተባለ ገና 1 አመት 2 አመት ቲክቶክ ላይ ሚዲያ ላይ እየወጣ ይመጣል። ትዳር በሱባኤ በጾለት በቤተ ክርስቲያን ሕግና ስርዓት በሽማግሌ ሲላክ እንኳን በአባቶች ተመርጦ በስነ ስርዓት ወላጅ ፈቅዶ ነበረ። አሁን ላይ ግን ያለው ትዳር እጅግ አስፈሪ እጅግ ክደት የሞላበት መከራ ያለበት ሶቆቃ ያለበት እየሆነ መጥቷል። ለምን? ቅዱሳን ትዳራቸው በሕግ እግዚአብሔር የጸና የተባረከ ትዳር ነው። በደስታ በሰላም በመከባበር አሳልፈውታል። ከቅዱሳን በኋላ ደግሞ የሆነ አመት ላይ ትዳር በኢትዮጵያዊነት ባህል ሽማግሌ ተልኮ ሳይተዋወቁ በስርዓት ኑረውበታል። ተከባብረው ፈተናዎች ቢኖሩ ፈተናቸውን ችለው ሚስጥራቸውን ደብቀው በትዕግስት ኑረውበታል። አሁን ትዳር በሚዲያ የትዳር አገናኝ ኤጀንሲ በኤጀንሲ ትዳር ቲክቶክ የትዳር ፈቃጅ እግዚአብሔር መሆኑ ቀርቶ እግዚአብሔር መጠየቁ ቀርቶ ትዳርን ለመፈለግ ከእግዚአብሔር ጋር ማውራቱ ቀርቶ ትዳር ፍለጋ በቲክቶክ ትዳር አገናኝ ኤጀንሲ በቲክቶክ የተዋህዶ እምነት ተከታይ ትዳር የሚፈልገው ቤት ነው በሚዲያ ስለ ትዳሩ ሚስጥሩ አውጥቶ የሚያወራው የት ነው? ሚዲያ። በትዳሬ ተከፋው፣ በትዳሬ ተቃጠልኩኝ፣ በትዳሬ ተቸገርኩኝ፣ በትዳሬ ተደበደብኩኝ፣ በትዳሬ ችት ተደረገብኝ የት ነው የሚወራ? ዩቲዩብ። ትዳር እጅግ አስፈሪና እጅግ አደገኛ እጅግ ስቃይ የሆነበት ዘመን ቢሆን አሁን ነው። ትዳር መስመሩን ለቆ ዓላማውን ስቶ ቅድስናው